በታሪክና ቅርስ ወደ ከበረችው ጅማ ይሆናል ጉዟችን። የንጉሱ አባ ጅፋር መቀመጫ ሆና ያገለገለችው ጥንታዊቷ ጅማ ከተማ የታሪኳን ያህል እድገቷና ስሟ ሳይሰናሰል መቆየቱ የነዋሪዎቿ ትዝብት ነው። ጅማ ታሪካዊም ናት፣ እድሜ ጠገብም ናት። ግን በነበረ ስርዓቶች ምክንያት እድገቷና ስሟ አብሮ አልሄደም። ጅማ ከንጉሱ ጊዜ ጀምሮ በነበረ ሁኔታ ኢንዱስትሪ ፋብሪካዎች የነበሩበት ከተማ ናት። ዘመናዊ ከተማ ናት። ከመላ ሀገሪቱ የተወጣጡ ህዝቦችን በጎየው አቅፋ የያዘችው ከተማ እንደመሆኗ ለዘመናት እድገቷን ስንጠብቅ ነበርም ይላሉ። ካለፉት 2 ዓመታት ወዲህ የቀደመ ታሪኳን የሚገልጹ ስራዎች እየተሰሩ እንደሆነ ነው የሚናገሩት። አሁን ከእንቅልፍ የተነሳችበት ዘመን ነው። ይህ ዘመን የጅማ ዘመን ነው። ለምን መሰለ እንዲምልክ አብዛኛው የጅማ ማህበረሰብ ጥሩ ማህበረሰብ ነው ያለው። ጅማ ውስጥ ሁሉም ሰው ተዋዶ ተፈቃቅሎ የሚኖር ህብረተሰብ ነው ያለው። ጅማ በፍቅር የሚኖር ህዝብ ነው ያለው። ግን ሁሌ የከተማዋን ያለማደግ በሁሉም ህብረተሰብ ዘንድ ቁጭት ነበረ። የዛ ቁጭት ነው አሁን አዲስ ነገር እንድናይ ያደረገን። በተለይ ከለውጡ ጊዜ በኋላ ጅማ እንደ ታሪኳ ወደ ነበረችበት ስልጣኔ እንድትመለስ ወደ ነበረችበት የጥንት ስሟ እንድትመለስ እየተደረገ ነው ያለው በአሁኑ ሰዓት። ሌሎች የከተማዋ ነዋሪዎችም የሚናገሩት ይህንኑ ነው። ላፍታ ወጥተው በናፍቆት ሲመለሱ አምራና ውበት ደርባ አግኝተዋታል። እኔ እንደዚህ አልነበረም ማቃት። አሁን በጣም ተለውጣለች። ሰርፕራይዝ ነው የንኩት። እኔ ራሱ ካዩት ከብዙ ዓመት በኋላ ነው ወደዚህ የተመለስኩት። ግን ሳያት በጣም በቃ ጅማ ናት። ጅማ አይደለችም እንደ ስኬል ድረስ ነው ያደረገኝ። በእውነት ጥንታዊነቷ ገጽቷ በብዙዎች በአባቶቻችን ሲነገር የሰማን ያደግነውና አሁን ላይ ግን ተአምራዊ ለውጥ ነው ማየው። እውነት በዚህ ሁኔታ ተለውጣ ማየቴ ለኔ በዚህ እድሜ ለኔ ትልቅ ተአምር ነው። በአሁኑ ሰዓት በእርግጥ እንግዳው አይደለም፣ እኛም ራሳችን ወጥተን ስንገባ አዲስ ነው የሚሆንብን። ለምን ብዙ ነገሮችን አይተናል፣ የተለወጡ መንገዶችን አይተናል፣ የተለያየ ነገሮችን አይተናል። ጥሩ ነው፣ እግዚአብሔር ይመስገን። አጋጣሚው ወደ ጅማ ያመጣቸው እንግዶችም ከዓመታት በፊት ከሚያውቁት ጎስቋላ መልኳ ጋር ተሰናብተው በትደርብ አግኝተዋታል። ጅማ በጣም ደስ ትላለች። ባይዘው አቀባበላቸውም በጣም ደስ ይላል፣ ውበቷም ይለያል። በጣም ወድጃታለሁ። ውበቷም በጣም ተቀይሯል። የዛሬ 4 ዓመት በዚህ አልፌ ነበርና እዚህ ጋር የነበረው ሌላ ነገር ነበር። ውበቷ አንደኛ ነው። እኔ ተመችቶኛል። ውበቷ ጅማ ቃላት ያጥረኛል ጅማን ለመግለጽ ስልክ በጣም ነው ጅማ ደስ የምትለው። ቦታዎቹ ብዙ ለመዝናናት የሚሆኑ ቦታዎች አሉ። ለፎቶ ጅማ መተክ ብዙ ነገሮች ማየት ትችላለህ። ብዙ ማስታወሻዎችን ይዘህ መሄድ ትችላለህ። ድሮ እኮ ሱቅ እንኳን ለመውጣት መንገድ ላይ ለመራድ ሽታው ራሱ ምናምን አያስገድም ነበር። አሁን ጽዳቱ በቃ ሁሉ ነገሩ በጣም ደስ ይላል። በጣም ተለውጣለች። በጣም ተቀይሯል። በዚሁ እንዲቀጥል እመኛለሁኝ። በጣም ተለውጧል።